የአንድ ሰው ጥያቄ ናቸው ያስታውቃሉ። የፊትና ጥያቄ የሚጠይቁ ወንድሞች አሉ። طيب ዝምዬ ማለፍ እችላለሁ፣ ግን የሆነ ነገር መጠቆም ስለፈለኩ ነው ማንሳት የምፈልገው። አንዳንድ በዳዕዋው ሳሐ ላይ የሚያጋጥሙ ውዝግቦች፣ ንትርኮች ይኖራሉ። አንዳንዴ ለናንተ ጥያቄ የሆነ ለአንድ ሰው ጥያቄ የሆነ ለሌላ ፊትና ሊሆን ስለሚችል የምንጠይቅበትን ቦታ እናውቅ። እኔ አጠቃላይ ምክር መስጠት ስለፈለኩ ነው ማንሳት የፈለኩት እንጂ ዝም ብዬ አልፈው ነበር። የትም ቦታ አንድ ጥያቄ ምላሽ መሰጠቱ ብቻውን በቂ ላይሆን ይችላል። ምላሽ እኮ ፈተና ሊሆን ይችላል፣ ለሌሎች ፈተና ሊያስከትል ይችላል። የት ነው መጠየቅ ያለብኝ የሚል ነገር እንማር። ምናልባት እንዲህ አይነት ጥያቄ የሚፈልጉ ሰዎች የሚፈልጉት ፊትናውንም ከሆነ አላህ እንዲፈሩ ማስታወስ እፈልጋለሁ። የሚፈልጉትም አንዳንዶቹ እከሌ እኮ እንዲህ አለ ብሎ አውጥቶ ማራገብ የሚፈልጉበት ሁኔታ አለ። ኋላ ትጸጸቱበታላችሁ። ዛሬ አንዱን ስላጋለጣችሁ አንዱን የሆነ ነገር ስላረጋችሁ ትርፍ ሊመስላችሁ ይችላል። ይሄ ተብዲዕ ጥማት በየቦታው የምናየው ሰውን እከሌ ሙብተዲዕ ስላለው ከሱና አይወጣም። ኢስላም እንደ ሌሎች ሃይማኖቶች አይደለም እኮ ውግዝ ከማሪዎስ ብሎ ማንም ከኢስላም የማንም ግቢ አይደለም። ማንንም በካልቸው እያለ የሚያስወጣበት አይደለም። ማንም ስላከፈራችሁ አትከፍሩ። ማንም ተብዲዕ ስላረጋችሁም ከሱና አትወጡም። ከኢስላም የሚያስወጣውም ከሱና የሚያስወጣውም እምነታችን ወይም ተግባራችን ነው። ብልሹ የሆነ ተግባር ብልሹ የሆነ እምነት ነው እንጂ የሰዎች ብይን አይደለም ያስወጣል። መሰመር ያለበት ማንም ስለተናገረ የተለየ ስሜት ሊሰማና አይገባም። የሆነ ቦታ ላይ ሰዎች ከተክፊሮች ጋር ሊከራከሩ ቀጠሮ ይይዛሉ። ቁጭ እንዳሉ ቆይ እስኪ መጀመሪያ ወደ ውይይት ከመግባታችን በፊት እናንተ እኛ ዘንድ እነማን ናችሁ? እኛ እናንተ ዘንድ እነማንን? ተዋውቀን እንግባሏቸው። طيب ጥሩ ነው ይሄ ጥያቄ። ቀጥሎ የመጣው ነገር ግን አሁን ድረስ ይገርመኛል። ተክፊሮች ይሄን መናገር አልፈለጉም። መናገር ያልፈለጉት ተክፊርነታቸው በዙሪያ የተሰበሰበ ሰው ዘንድ እንዲታወቅ አልፈለጉም። ከውይይቱ ከሚለቁት ሹብሃ የሆነ ነገር ጥለው ማለፍ እንጂ የሚፈልጉት ዝም ብለው ሙስሊሞችን ያከፍራሉ ማለት ነው እንዲባል እንዲያዝ አይፈልጉም። طيب አይ ይሄን ትተነው ለምን ወደ ውይይት አንገባም አሉ። በጭራሽ እንዲህ አይነት መጨማለቅ የለም አላቸው ሰውየው። እሺ ተዋውቀን መግባት አለብን። እኛ እናንተ ዘንድ ምን ሆነን ነው የምንወያየው? እናንተ እኛ ዘንድ ምን ሆናችሁ ነው የምንወያየው? ተዋውቀን እንግባ ቢባል አስቸገሩ። ረጅም ሰዓት ከፈጀ በኋላ እሺ በቃ እንናገር አሉ። طيب ቀስ ብሎ ካፊር ናችሁ አሉ። የገረመኝ ከዚህ በኋላ ያለው ነገር ነው። እንዴት አከፈሩን ተብሎ አቧራ ተነሳ። ተክፊር ጋር ተወያየር እንዴ ተቀመጥከው? ተክፊር ናቸው ብለህ እኮ ነው የመጣኸው። ለምን ሲያከፍሩ ይገርምሃል? ሾክ የሚያደርገው ሰው አለ። እንዴ አከፈረኝ እኮ ይላል እና በእጁ ላይ ምን አለ? ምን ያደርግሃል? አቅልለን እንየው ሌላችሁ አይደለም። ሰዎች ራሳቸው ላይ ነው አደጋ የጠመጠሙት። ተራ ነገር አድርገን እንድንመለከተው አይደለም። ግን ምን ያመጣል? እናንተ ላይ የሚያመጣው ነገር አለ። ያለ አግባብ ማክፈሩ ራሱን ነው የሚጎዳው። ይልቅ አንድ ነገር ማሳሰብ እፈልጋለሁ። ነብዩ ሰለላሁ ዐለይሂ ወሰለም አንድን ሙስሊም ያለ አግባብ ያከፈረ ሰው ራሱ ይከፍራል ነው ያሉት። በተመሳሳይ አንድን ሱና ውስጥ ያለን ሰው ያለ አግባብ ተብዲዕ ያደረገ ሰው ራሱ ቢድዓ ውስጥ ነው የሚወድቀው፣ ሙብተዲዕ ነው የሚሆነው። ይህንን አይደለም የተናገርኩት። ኢብኑ ተይሚያ ረሂመሁላህ፣ ሼኹል አልባኒ ረሂመሁላህ በተመሳሳይ ለራሳችን እናስብበት። ዲንን ልክ እንደ ኳስ እንደ ሰፈር ጥል መቧደኛ እያደረግነው ነው ያለነው። ነገ ይጸጽተናል፣ ጸጸት በማይጠቅምበት ጊዜ። ዛሬ አላህን ብንፈራ ይሻለናል። ቆም ብለን እናስብ። ዳዕዋውን መሳቂያ መሳለቂያ እያደረግነው ነው ያለነው። ሐታ ብናምን እንኳን አንዳንዴ ትርፍና ኪሳራውን እናስላ። ይህን በማድረግ ምን ሊከተል ይችላል እንበል እስኪ። ገና ጀማሪ ነጋዴ እኮ ያሰላል፣ ይጨነቃል። ወረቴን ብከስርስ እንዴት ላድርገው? እዚህ ቦታ ላይ አውያት ድንገት እንዲህ አይነት ነገር ቢገጥም ምንድነው መሆነው ይላል። አንተ ለኢማንህ ይዛን ያክል አትጨነቅም? ዘላለማዊ ህይወትን እኮ የሚመለከት ነው። ስለዚህ አላህን እንፍራ፣ ቆም ብለን እናስብ። ዝርዝር ያሉትን ነገሮች አላነሳቸውም። አንድ ጥያቄ የምናነሳበትን ቦታ እንለይ። ለኛ አሳስቦን ከሆነ ለሌላው ፈተና እንዳይሆን እንጠንቀቅ፣ እናስተውል። ሁለተኛ ዑለማዎችን አቅዋላቸውን ስንወስድ አንዳንዶች የሆነቸዋን ብቻ እየመነተፉ እየወሰዱ ሊሸውዱን ይችላሉ። አጠቃላይ አቋማቸው ምን ይመስላል? አንድ ነጥብ ላይ መዘን እኮ አይደለም። ቢድዓ ላይ የሰላ አቋም ይዘው ነገር ግን ተብዲዕ ላይ ጥንቃቄ የሚያደርጉ እናያለን። ምንድነው የሚያመላክተን? ኢማሙ አሕመድ ረሂመሁላህ ቢድዓ ላይ የተሰላ ሰይፍ ነበሩ። ያሳለፉትን ፈተና እናውቃለን። ይሄ ማለት ጥፋት ባዩ ቁጥር ያነሱ ዝም ብለው ይበይናሉ ማለት ነው? ኢኽራጁ ናሲ ሚነ ሱና ምንድነው ያሉት? ሸዲድ፣ ሰዎችን ከሱና ማስወጣት ከባድ ነው ያሉት። ከባድ ነው። ጥንቃቄ ሊኖረን ይገባል። አልባኒን ደግመን ደጋግመን እያጣቀስን የአልባኒን ጥንቃቄዎች ግን ጀርባ የምንሰጥ ከሆነ
ፈውዛንን ደግመን ደጋግመን እያጣቀስን እንዲህ አይነት ፊትና ከሚያራውጡ ሰዎች ጀርባቸውን ስጧቸው እያሉ እየተናገሩ ነው ያሉት። አንተን ነው እኮ እየተናገሩ ያሉት። ስምህ አልተጠቀሰም እንጂ አንተ ነህ። ቆም ብለህ ተመልከት። ስለኔ ስላንተ ነው እየተወራ ያለው። ስለማን ነው እየተወራ ያለው ብለህ ቆም በል። የሆነች ሰዎች ራሳቸው እያዘጋጁ እየጠቀለሉ የሚያጎርስህን ብቻ አትጉረስ። በሌላ በኩል ምን አለ በል። ሌሎች ዓሊሞች ምን ይላሉ? ጉዳዩን በምን መልኩ ይዙታል? አንዳንዴ ነጥቡ ከባድ ይሆናል። ከባድ ከመሆኑም ጋር መሬት ሲከሰት ይሄን የፈጸመ ካፊር ነው፣ ይሄን የፈጸመ ካፊር ነው ይላሉ ዑለማዎች። በተግባር ሲያጋጥማቸው ለምን ይቆማሉ? ምንድነው የሚጠቁመን? ትምህርት ልንወስድ ይገባል። ቁርአን መክሉቅ ነው ያለ ካፊር ነው እጅግ ከበርካታ ሰለፎች ተገይቷል። የአሻዒራ አቋም እኮ ይሄ ነው። አሻዒራ አቋማቸው ይሄ ነው። የአላህ ንግግር ነው ወይ ቁርአን ስትሏቸው፣ አዎ በሐቂቃ አይደለም፣ በመጃዝ የአላህ ንግግር ነው። በሐቂቃ የማን ነው ስትላቸው ብዙዎቹ የጅብሪል ከፊሎቹ የሙሐመድ በድፍረት በዚህ መልኩ ይናገራሉ። ስለዚህ አቋማቸው የቃላት ጨዋታ ካልሆነ በስተቀር የጀህሚያ አቋም ነው፣ የሙዕተዚላ አቋም ነው። ለምን አላከፈራቸውም ዑለማዎች? ምንድነው የሚጠቁመን? ጥንቃቄ እንማር። እየመነተፍን እየመረጥን የሆነች ነገር እየወሰድን ራሳችንን ልንሸውድ፣ ሰዎችን ልናስበረግግ፣ ከሆነ አካል ሰዎችን ልናሸሽ፣ የደርስ ቦታዎችን ልናራቁት እንችላለን። ራስህን የምትጎዳው በእያንዳንዷ በምትከተለው ውጤት መዝገብህን ምን እያረክን ያለው? ሞተህ የማይዘጋ ፋይል አትክፈት። ሞተህ እንኳን እድለኛ ማለት ከሞተ በኋላ የሸር ፋይሉ የተዘጋለት ሰው ነው። ሞቶ እንኳን ፊትናው የማይዘጋበት ሰው አለ። ሞቶ እንኳን የሸር ፋይሉ የማይዘጋ የሆነ ሰው አለ። ስንት ቦታዎች የኸይር ማዕዶች የደርስ ቦታዎች እየተራቆቱ ነው ያሉት። ትልልቅ ዑለማዎች እከሌ እንደዚህ ነው ብሎ አንዱ ሲናገር ያንን ተከትለው ያራግቡና የሱን ደርስ እንዳትከተሉ፣ የሱን ኪታብ እንዳትጠቀሙ፣ የሱን ድሩሶች እንዳታዳምጡ ስንት ሰዎችን ከኸይር ለመራቅ ሰበብ ይሆናሉ። ከዚህም አልፎ በቃ ሰለፊያ ማለት እንደዚህ ንትርክ መድረክ ነው ማለት ነው፣ ለምን ሁላችሁም አትቀሩብኝም ብሎ የሚወጣ ይኖራል። ማን ነው ሰበቡ ለዚህ? አላህን እንፍራ፣ እናስብበት። እኔ እንዘናጋ እያልኩ አይደለም። በአሁኑ ሰዓት ሰው ጨምሮ ሆኗል የሚተረጉመው። ጨምሮ ያላላችሁትን ከዚህ በፊት አንስቻለሁ እዚህ ቦታ ላይ ከአህሉል ቢድዕ ጋር ትብብርን በተመለከተ ለዶሩራ ይቻላል ብዬ ተናገርኩኝ። እዚሁ ነው ያስተማርኩት አይደለ? ይቻላል አለ ብለው ነው ያስተማሩት ያወሩት። ከዛ ረጃጅም ረዳ ያደርጋሉ። ራስህን የምትጎዳው አኺ። አንድ ሰው በክት መብላት ለዶሩራ ይቻላል ሲልህ ፉላን በክት መብላት ይቻላል አለ ብለህ ነው ማውራት ያለብህ። ከዛ በክት እንደማይፈቀድ መረጃዎችን ብትደረድር ቦታውን የጠበቀ ነው ወሬ። ሰዎች አላዋቂዎች ሞኞችን ልትሸውድ ትችላለህ። እሱ ላይ የሆነ ነገር እንዲይዙ ልታደርግ ትችላለህ። የምትጎዳው ራስህ ነህ። በተመሳሳይ በቅርብ ጊዜ አህሉል ቢድዕ ጋር በተያያዘ የማወደስ ይቻላል ወይ የሚል ነገር ተነስቶ እንደ መነሻ የቢድዓ ሰዎችን ማወደስ አይፈቀድም፣ ነገር ግን የሚፈቀድበት ቦታ አለ፣ ግዴታ የሚሆንበትን ቦታ አለ፣ እሱም መለየት ነው ብዬ ተናገርኩኝ። እያራገቡ እንደነበር ሰማሁኝ። እኔ ብዙ ትኩረት አልሰጠሁትም። አይፈቀድም ብዬ እኮ ነው የጀመርኩት። ይፈቀዳል አለ ብለው ረጃጅም ረዳ ያመጣሉ የዑለማ ንግግሮችን። ይሄ ቁማር ነው እንዴ? ዲን እኮ ነው። ነገ አላህ ፊት እንቆማለን። እኔ ምንም አያረገኝም። እኔ እንደ ምሳሌ ነው የማነሳው። ሌሎችም ጋር የሚነገረው በዚህ መልኩ አንድ ወንድም ላይ ዘመቻ ሲከፍቱበት ነበር። ሊጎዱት ወላሂ ራሳቸውን ነው የሚጎዱት። ያለ የሌለ ነገር ንግግሩን እየቆለመሙ ሌላ ትርጉም ይሰጡና ከዛ ነብር ሆነው ይነሳሉ። የሚሰጡት ምላሽ በሱ ንግግር ላይ አይደለም፣ ራሳቸው ቆልመመው በሰጡት ትርጉም ላይ ነው። ቅድም የሰጠኋችሁ ለምሳሌ ተዓውን ይቻላል ወይ? ለዶሩራ ይቻላል ሲባል ከአህሉል ቢድዓ ጋር መተባበር እኮ አይቻልም። የቢድዓ ሰው ጋር የተቀማመጠ እንደዚህ አረገ፣ ሰለፎች እንዲህ ብለዋል፣ እንደዚህ ብለዋል። ያንኛው ርዕስ ሌላ፣ እነሱ የሚመልሱት ሌላ። ይገናኛል? ምንም እኮ የሚገናኝ ነገር የለውም። የሚገናኝ ነገር የለውም። በተመሳሳይ የቢድዓ ሰዎችን አሁንም ማወደስ አይፈቀድም። እግረ መንገድ ላንሳው፣ አይፈቀድም። የሚቻልበት ቦታ አለ ወይ? አዎ፣ ግዴታ የሚሆንበትን ቦታ አለ። መቼ? ለምሳሌ ተርጀማ የታሪክ ኪታቦችን ሲየሩ አዕላሚ ኑበላ ግቡ። የቢድዓ ሰዎችን እንዲህ አይነት ፈታኝ ነበር፣ እንዲህ ነበር፣ እንዲህ ነበር፣ እንዲህ ነበር ከዘረዘሩ በኋላ ታሪክ አይደል እየጻፉ ያሉት? ታሪክ እኮ ቆርጦ ብቻ አይጻፍም። በሌላ በኩል እንዲህ አይነት መልካም ነገር ነበረው፣ እንደዚህ ነበረ፣ እንደዚህ ነበረ። ቦታው የረድ ቦታ አይደለም። ይሄ ቦታ ልብ በሉ። እዛ ቦታ ላይ ዙልም መሆን የለበትም። ሚዛን መጠበቅ አለብን። እኩል ታወራለህ ያንንም ይሄንንም ማለት ነው። ሰዎች እንዳይሸወዱ ጥፋቱን ተናግራል። የታሪክ ቦታ ስለሆነ 1 2 3 አይደለም ማአት እናገኛለን። ምሳሌ ሼክ ረቢዕን የቢድዓን ሰው ማወደስ ይቻላል ብለዋል። ማን አለ? ቦታው ላይ ያወደሱበት የለም ወይ? ያሞካሹበት ቦታ የለም ወይ? ኪታባቸው ላይ ብትገቡ ማአት ታገኛላችሁ። አንድ ኪታብ ላይ ብቻ ብትገቡ እብኑል ጀውዚ